ለማድያት ይዤላችሁ መጥቻለሁ። አሪፍ ማስክ ነው። ቀጥታ ወደ አሰራሩ እንግባ። በመጀመሪያ የተጠቀምኩት ዱቄት አይደለም፣ ነጩ የምታዩት ቤኪንግ ሶዳ ነው። ቤኪንግ ሶዳ 1 ማንኪያ። በቀጣይ 1 ማንኪያ ቡና፣ የሀገራችን ቡና መጠቀም ትችላላችሁ። ቆልታችሁ በደንብ አርጋችሁ አጥቅቃችሁ ፈጭታችሁ መጠቀም ትችላላችሁ። በቀጣይ ደግሞ ትንሽዬ እርድ የምግብ እርድ አይደለም፣ ለምግብ የምትሰሩበት ገበያ ላይ የምትገዙት እርድ አይደለም። እርድ ስትጠቀሙ በቤታችሁ ውስጥ ናቹራል የሆነ በቤታችሁ ውስጥ ነው ማዘጋጀት ያለባችሁ። ለቆዳችሁ፣ ለፊታችሁ፣ አጠቃላይ ለመድኃኒትነት ራሱ ከፈለጋችሁ መጠቀም ከፈለጋችሁ እርድ መድኃኒት ነው። ከፈለጋችሁ በቤታችሁ ውስጥ ነው የምታዘጋጁት። በቀጣይ እንደዛው ቲማቲም ጨምሬያለሁ። የቲማቲም ጭማቂውን፣ ሎሚ ግማሽ ሎሚ እጠቀማለሁ፣ ወይም በማንኪያ የሻይ ማንኪያ መጠቀም ትችላላችሁ። በሻይ ማንኪያ ጨምቃችሁ ጭማቂውን በሻይ ማንኪያ መጠቀም ትችላላችሁ። የጥርስ ማጁን ልብ ብላችሁ አዳምጡ። ቪዲዮ እስከ መጨረሻ አዳምጡ ምላችሁ ለዚህ ነው። የጥርስ ማጁን ለፊታችሁ ሲሆን እንዳትጠቀሙት። የጥርስ ሳሙናውን ለፊታችሁ ከሆነ እንዳትጠቀሙት። እኔ አጠቃላይ ለፊትም የሚሆን ዛሬ ለገላችሁ፣ ለአንገታችሁ ለጠቆረባችሁ፣ እንደዛው እጃችሁ ጣታችሁ አካባቢ ለጠቆረባችሁ በአንድ ጊዜ ስትጠቀሙት እጃችሁ የሚያነጻላችሁ፣ አንገታችሁን ነጭ የሚያደርግላችሁ፣ ጉልበታችሁ፣ እግራችሁ፣ የእግራችሁ ጣታችሁ የሚያቀላላችሁ ውህድ ነው። ይህንን ውህድ እና ለፊትም ለማድያትም ይጠቅማችኋል። ለማድያትም ተጠቀሙት። ለማድያት